ሰላም ጤና ይስጥልን የጨፌ ሚዲያ ተከታታዮች እንደምን አላችሁ? የዕለቱን ዜና ይዘንላችሁ ቀርበናል። እስከ ዜናችን ፍጻሜ አብራችሁን ቆዩ። ከዜናዎቹ ጋር ከፍያለው በቀለ ነኝ። ጠቅላይ ሚኒስትር ዶክተር አብይ አህመድ የቻይና አፍሪካ ጉባኤ መክፈቻ ስነ ስርዓት ላይ ተካፈሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ የቻይና አፍሪካ ጉባኤ መክፈቻ ስነ ስርዓት ላይ መካፈላቸው የጠቅላይ ሚኒስትር ጽሕፈት ቤት አስታወቀ። ቻይና ከአፍሪካ ጋር ላላት ትብብር 10 ዘርፎች ይፋ ማድረጓን በመረጃው ተጠቅሷል። ከእነዚህም ንግድ፣ ኢንዱስትሪ፣ ጤና፣ ግብርና፣ መገናኛ አውታሮች ልማት፣ አረንጓዴ ልማት እና ደህንነት ይገኙበታል። እነዚህ መስኮች ኢትዮጵያ ከትብብር ማዕቀፉ እንድትጠቀም የሚያስችሉ መሆናቸው ጽሕፈት ቤቱ አስታውቋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከአሜሪካዊ ቢሊዮነር ቢል ጌትስ ጋር ምክክር ማድረጋቸውን ተናገሩ። ጠቅላይ ሚኒስትሩ የቢል ኤንድ ሚሊንዳ ጌትስ ፋውንዴሽን በግብርና፣ በጤና እና በፋይናንስ ዘርፉ አካታች ለማድረግ ለሚደረጉ ጥረቶች እየሰጠ ላለው ድጋፍ ምስጋና አቅርበዋል። ጠቅላይ ሚኒስትሩና ቢሊዮነሩ ቢል ጌትስ በኢትዮጵያ እየተካሄደ ያለው የስንዴና የዶሮ እርባታ ልማቶች ላይ የመስክ ጉብኝት ማድረጋቸውን ጠቅላይ ሚኒስትሩ በይፋዊ ማህበራዊ ትስስር ገጻቸው ገልጸዋል። የግብጽ ፕሬዝዳንት ከ12 ዓመታት በኋላ ለመጀመሪያ ጊዜ ወደ ቱርኪያ አመሩ። በግብጽና በቱርኪያ መካከል ፕሬዝዳንታዊ የሥራ ጉብኝት ከተደረገ ከ12 ዓመታት በኋላ ለመጀመሪያ ጊዜ የግብጽ ፕሬዝዳንት አብዱልፈታህ አልሲሲ ከቱርኪያ አቻቸው ረሲብ ጠይብ ኤርዶጋን ጋር በአንካራ ተገናኙ። ሁለቱም መሪዎች ግንኙነታቸውን ማሻሻል አስፈላጊ መሆኑን አጽንኦት ሰጥቶ ተወያይተዋል ሲል አልጀዚራ ዘግበዋል። ረሲብ ጠይብ ኤርዶጋን አብዱልፈታህ አልሲሲ በንግድ፣ በመከላከያ፣ በጤና፣ በኢነርጂ እና በአካባቢ ጉዳዮች ላይ ለመተባበር ተወያይተዋል። አልሲሲ ጉብኝቱ በኢኮኖሚ እና በንግድ ግንኙነቶች ዙሪያ አዲስ ምዕራፍ ለመክፈት መንገድ የሚጠርግ ነው ብለዋል። የቱርኪያና የግብጽ ሚኒስቴሮች በዋናነት በንግድ ላይ ያተኮረ 17 ስምምነቶች መፈራረማቸውንም ገልጸዋል። መሪዎቹ ለጋዛ የሰብአዊ ድጋፍ መተባበርን ጨምሮ በቀጠናዊ ጉዳዮች ላይ መምከራቸውም ነው የተገለጸው። በአሜሪካ የ14 ዓመት ታዳጊ በከፈተው ተኩስ የ4 ሰዎች ሕይወት አለፈ። በአሜሪካ ጆርጂያ ግዛት በሚገኘው የሁለተኛ ደረጃ ትምህርት ቤት ውስጥ የ14 ዓመት ታዳጊ በከፈተው ተኩስ 4 ሰዎች ወዲያውኑ ሲሞቱ 9 ቆስለዋል። የሕግ አስከባሪ አካላት እንዳሳወቁት ሟቾቹ 2 ተማሪዎችና 2 መምህራን ናቸው። ቢያንስ 9 ሰዎች፣ 8 ተማሪዎችና 1 መምህር ቆስለው ወደ ሆስፒታል መወሰዳቸውንም ገልጸዋል። በትምህርት ቤቱ ተማሪ የሆነው ገዳይ ወደ እስር ቤት የተወሰደ ሲሆን ዕድሜው ገና ቢሆንም በነፍስ ማጥፋት ወንጀል እንደሚከሰስ የጆርጂያ ምርመራ ቢሮ አስታውቋል። በአሜሪካ በትምህርት ተቋማት በመሳሪያ የተደገፉ ጥቃቶች በተደጋጋሚ ይከሰታሉ። እንግዲህ የተከበራችሁ የጨፌ ሚዲያ ተከታታዮች ለዛሬ ያዘጋጀነው ዜና ይሄን ይመስል ነበር። ቀሪ የጨፌ ሚዲያ ፕሮግራሞች ጋር መልካም ቆይታ